ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እስኪ ዛሬ ትላንት ስለ ራሴ ላጫውታችሁ ስላለፈ ነገሬ። እስቲ በዚህ ትዳር ብዬ በያዝኩኝ ገጠመኞች አለ። ያ ደግሞ ምን ላይ ነው መሰላችሁ? እርግዝና ጊዜ ላጫውታችሁ። እርግዝና ጊዜ ለኔ በመጀመሪያ እንዴት ናችሁ? ተጠፋፍተናል። እግዚአብሔር ይመስገን አለሁ መጥቻለሁ። ከእንግዲህ አልጠፋም። ቢሆን የሆነውን ያልሆነውን ያወራኋችሁ በቃ ብቻ እንጨዋወታለን። አላቅም ብቻ ደህና ነኝ። እግዚአብሔር ይመስገን ደህና ነኝ። እስቲ ያጋጠመኝን በመጀመሪያ ደረጃ ሰላም ከእናንተ ጋር ይሁን ያለው እግዚአብሔር ይመስገን ሰላም ነኝ። ሁለተኛ ደግሞ ምን መሰላችሁ? ምንድነው መክራችሁ ራሴ ሳልመከር መክራችሁ ነው። ይኸውላችሁ በህይወታችሁ ስህተት እንዳትሰሩ። ሰው ልጅ አንድ ጊዜ ይሄ ምን አቃጠለ እሳት፣ ይሄንን እሳት ታዲያ አይተሃል ለምን ደገምክ የሚባል ነገር አለ። እሱም ምን ማለት ፈልጌ መሰላችሁ ወገን፣ እግዚአብሔር ይመስገን እኔ ሁለተኛ ልጅ ነው የወለድኩኝ። ሁለተኛ ልጅ ስወልድ ግን እኔ የመጀመሪያ ልጄን አስቤበት ፈልጌ አይደለም። ያው ያንን ሰው በአይን ባቅም እኔ እንደምደፈር ነው የምቆጥረው። ያው ተደፍሬ ነው። ግን በቃ አይደለ ያ ነገር ያ ቁስል ሳይተወኝ ያ ህመም እንትን ሳይለኝ የወንዶች ያለኝ ጥላቻ እግዚአብሔርን በጣም ነው የምጠላቸው። ግን ምን አሰብኩ መሰላችሁ? ሁሉም አይነት ወንድ አንድ አይነት አይደለም። ሁሉም ወንድ አንድ አይነት አይደለም ብዬ ነበር የማስበው። ምክንያቱም የዛን ጊዜ ህመም፣ የዛን ጊዜ ለኔ መሰበር፣ ልጅነቴን ማጣቴን በጣም ብዙ ነገር ነበር የሚሰማኝ። ልጆች ሲጫወቱ እኔ መደበቅ ነበረብኝ፣ መደበቅ ነበረ። ሰዎች ንግግራቸው ታውቃላችሁ፣ የከሌ ልጅ ባል ይሄ ነገር ወዳ ባልጋ ነው ያለ እድሜ እንደዚህ ባለገች ነው እንጂ አይ የነገር እኮ እሷ ፈልጋ አይደለም የተፈጠረ አይባልም። ታውቃላችሁ ኢትዮጵያ እቺ ባለጌ ከሌ ልጅ ባለጌ ናት፣ እንደዚህ ቤተሰቦቿን አሰደበች፣ እንደዚህ አደረገች ነው እንጂ ምለው የእናንተን ጉዳት የእናንተን መከራ ማንም ያይላችሁ የለም። እግዚአብሔርን እኔ ያጋጠመኝን ነገር ነው የምነግራችሁ ማለት ነው። እናንተ ህመማችሁን ጉዳታችሁን የሚያይላችሁ ሰው ማንም የለም። የእናንተን ጉዳት የእናንተን ችግር የሚያይላችሁ ማንም የለም። ጭራሽ በእናንተ መውደቅ በእናንተ መሰበር መዘባበቻ ትሆናላችሁ። ጭራሽ በቁስላችሁ ላይ ነው ጮህ የሚነሰንሱትና እና በልጅነቴ ብዙ አይነት ነገር እየተባልኩኝ በዛች ልጅ በመውለድ በሰው ተደብቄ ማለት ነው እግዚአብሔርን ሰው ቤት ገብቼ በቃ ማለት ከቤተሰቦቼ ተደብቄ ይገሉኛል፣ ይቆጡኛል ብዬ በጣም በማይመች ሁኔታ በሚያሳዝን ነገር ነው ልጄን የመጀመሪያ ልጄን የወለድኩት። ይሄ ደግሞ እግዚአብሔር ይመስገን ድጋሜም ተደግሞ የድጋሜ አውቄ ነው። እንዴት መሰላችሁ? በሰው ልጅ ህይወት በቃኝ ቆመ አይባልም። በቃ እስኪ እነዚህ የምጠላቸውን ወንዶች እንደዚህ በውስጥ ያሉትን በቃ አይደለ እስኪ ልቅረብና ልሞክር፣ የእውነት በቃ ልቅረብና ልሞክር። ያ ደግሞ ምንድነው የምፈልገው መሰላችሁ? እኔ ገንዘብ ያለ ሀብታም ሳይሆን እግዚአብሔርን የሚፈራ ሰውን የሚያከብር እኔ ባጠፋ የሚመልሰኝ በቃ እኔ የምፈልገው አይነት ሰው ማለት ነው። እግዚአብሔርን በቃ አይደለ ቅን የሆነ ደግ የሆነ እኔ ክፋት ብሰራ ከክፋት የሚመልሰኝ ብዬ ሁል ጊዜ እግዚአብሔርን የምጠይቀው ምኞት ይሄ ነበር። እኔ በእግዚአብሔር መንገድ አይደለም አይደለ ወደ እግዚአብሔር የሚመልሰኝ ስህተቴን የሚያስተካክለኝ ስህተቴን የሚያርምልኝ ሰው ነበር የምፈልገው። ግን ምንድነው በቃ በተቃራኒው ያው ሰው ስትሆኑ ታጠፋላችሁ፣ ደግ ነገር ትሰራላችሁ አይደለ? ምንድነው የተሳሳትኩት እኔ ምንድነው በቃ ለኔ ይሄ ነገር ልክ ነው በቃ ሳሳብረው መልአክ ነው የሆነብኝ ታውቃላችሁ። በቃ መልአክ ጥሩ ሰው ነው በጣም እጅግ በጣም ጥሩ ሰው ነው። ፍርሃ እግዚአብሔር አለው ጥሩ ሰው ነው። እሱም ልክ እኔ ነገሮች ሳጫውተው ማለት ነው መጀመሪያ ያው ሰው ስትተዋወቁ ጀስት ጓደኛ እንሆናለን ምናምን ብላችሁ አይደለም
ደስ ተዋወቅን። በመንገድ ላይ ነው እንዳጋጣሚ የተዋወቅንበት አጋጣሚ አንድ ቀን አጫውታችኋለሁ። ተዋወቅን፣ ጀስት አወራን፣ ስልክ ተለዋወጥን። ለምን በሰው ምክንያት ነው ስልክ የተለዋወጥነው። ሰው ነው መጥቶ ስልክሽን ሚስ ኮል አድርግልኝ ምናምን ብሎ ነው እግዚአብሔርን። በቃ ከዛ እነሱ አስቦበት ይሁን አላውቅም እና ሚስ ኮል አደረግኩኝ። በቃ በሰው እንትን ተዋወቅን። የማውቀው ነገር የለም ግን ስናወራ ምንድነው በሴቶች እንደተጎዳ በቃ ራሱ ጥሩ ትዳር እንደሚፈልግ አሪፍ ስራ እንዳለው በቃ ምንም ችግር እንደሌለበት ችግር የሆነበት ምንድነው በቃ እድሜም ትልቅ ነኝ፣ ልጅ መውለድ እፈልጋለሁ፣ ቤት በቃ ትዳር እፈልጋለሁ ስለው እኔ ደግሞ በቃ እሱ የሚያወራቸው ነገር በሙሉ እግዚአብሔር ሰይጣን ሲጠቀምብኝ አያችሁ። ከአንደበቱ የሚወጣ በሙሉ ማለት ነው እኔ የምፈልገው አይነት ሰው ነው ታውቃላችሁ። በቃ እኔ ሚስቴ እንደዚህ ነው ጀስት ለእሷ ማኖር አያቅተኝም፣ እንከባከባታለሁ። ይሄ ስደት ያደረገው ጭንቅላቴን በቃ አለ አይደለ ሞይስቸራይዝ አደረገ ገባና በቃ ይሄ ነው ለኔ የሚያስፈልገኝ ይሄ አይነት ሰው ነው ብዬ እንዳስብ አደረገኝ። እግዚአብሔርም ተመልከቱ የመዳም ቅመሞች ደካማ ጎናችን እንዴት እንደሚገባ ተመልከቱ። እና ምን ብዬ አሰብኩት ዋው ይሄ ሰው ነው ለኔ የሚያስፈልገኝ። በቃ እኔ እኮ እንደዚህ አይነት ሰው ያስፈልገኛል። በቃ እኔ ብዙ ነገር አለ አይደለ እኔ ብዙ ተጎድቻለሁ በወንዶች። ይሄ ሰው በሴት ልጅ ተገፍቷልና እኔን አይበድለኝም። በቃ አብረን ሰርተን እናድጋለን፣ እግዚአብሔርን አብረን ሰርተን እናድጋለን ብዬ በቃ ወሰንኩ። በቃ ነው ያለኝ። ካለሁበት ተነስቼ ቀጥ ብዬ እሱ ጋር ነው የሄድኩት። ምክንያቱም በቃ ቆረጥኩኝ። ይሄ ትዳር ለኔ ይገባኛል፣ ይሄ በቃ ከእሱ ጋር ነው መኖር የምፈልገው እና ብዬ ተነስቼ እግዚአብሔርን ተነስቼ ሄድኩኝ። በቃ ይሄ ያለፈው ፋሲካ 3 አመቴ ነው። ፋሲካን በቃ ቤት አይደለም ያሳለፍኩት ከእሱ ጋር ነው እጅ ያሳለፍኩት። ብቻ እንደ ብዬ ልንገራችሁ ፋሲካን በአሪፍ ሙድ አሳለፍ። ትንሳኤን እዛ ማለት ነው። ከዛም በኋላ እሱ ብቻውን ነበረ የምኖረው። ቀጥታ ወደ ቤተሰቦች ይዞኝ ሄደ። ስንሄድ እንዳጋጣሚ የእሱ ቤተሰብ እና እኔ ቤተሰቦች ወንድሞች ያሉበት አንድ አካባቢ ነበረ። 3 ቀን 4 ቀን እዛ ቤተሰቦቹ ጋር አደርኩኝ። ያው እንግዲህ አዲስ ፍቅር ሲያመናቅር አይደለ በቃ አሪፍ እነሱም ተንከባከቡኝ። ዋው ምናምን አሉ። እኔ ቤሩት ታውቃላችሁ ብዙ ችግሮች ነበሩና ብዙ እንትን አልነበረም ታውቃላችሁ። በጣም ክስት ያልኩኝም ነበረ። ብቻ የሰው ምቾት አልነበረም። ቤሩት ብዙ ነገር እንትን ብያለሁ። ምን አሉኝ ለካ እኔ ሰው ከኋላችሁ ሲወጋችሁ አታውቁም እና በእርግጥ ያውቁኛል። አንድ አካባቢ ላይ በልጅነቴ ስለሚያውቁኝ በቃ እንትን አልገዛም። እናትዬው በቃ ጥሩ ነው እግዚአብሔር ይመስገን ብላ እሷም ተቀበለችኝ። ኖር የኖርን እያለ ወደ 3 ወር ሲሆን ጉድ መጣ እናንተ። በቃ ማለት ብዙ ስልክ ይደወላል። ስልኩን እቤት ጥሎ ይሄዳል እኔ ጋር ማለት ነው። ከዛ ልክ እንደ ታማኝ ሰው ማለት ነው ስልኩን ጥሎ ሲሄድ ስልክ ይደወላል እና ሲደወል የለም እንዴ ይሉኛል። ይጠይቀኛለች ማለት ነው። አይ የለም ቻርጅ ላድርጎ ሄደ እላቸዋለሁ። በቃ እኔም ተጠራጠርኩ ታውቃላችሁ። በቃ ለምን የተጎዳ ሰው እንዳትጎዳ ምናምን በቃ ብዬ ስልክ ቻርጀር ላይ ጥሎ ሄደ ምናምን እላለሁ። ከዛ ይሄን እምላችሁ አንድ ቀን በቃ ወተን ነው ውጪ ላይ ነው ወክ እያደረግን ነው። ደወለች፣ ዘጋባት፣ ደወለች፣ ዘጋባት፣ ደወለች፣ ዘጋባት። በቃ ቆምኩና አንሳላት እግዚአብሔር እንዲህ አንሳላት እና አውራት ስለው እኔ በዛን ሰዓት የ5 ወር እርጉዝ ነኝ እና ማታ ሁልጊዜ ከስራ ሲመጣ ያው የትም ይዋል የትም ውሎ ሲመጣ ብቻ እኔ ትንሽ በጣም ብዙ ነገር ስለነገሩኝ ዶክተሮቹ ወክ ማድረግ አለብኝ ብዬ ማታ ቀን በጣም በቃ አልወጣም ከቤት። ማታ ግን እንደዚህ ወክ እያደረኩኝ አንሳላት ስለው በቃ ብቻ በ3 4 ከደወለች በኋላ 5ኛ ላይ ነው ምናምን አነሳላት።
እዛን እያለቀሰች ነው ጋይስ፣ በጣም እያለቀሰች ነው። ማን ነው ስልክ የምታነሳው? ማናት? አንተ ተደክነው በቃ በጣም አዘንኩኝ። እግዚአብሔርን በቃ እኔ እኮ እወድሃለሁ፣ እኔ እኮ አፈቅርሃለሁ፣ ያላንተ መኖር አልችልም። እግዚአብሔር እንደዚህ እያለች ነው። በቃ እኔ መንገድ ላይ ቁጭ አልኩኝ ያለቀስኩ ማለት አሳዘነችኝ። ታውቃላችሁ እንዴት አባት አድርጌ ልተውልሽ ነው ያልኳት። በቃ ማለት እኔ በውስጤ የእሷን ቦታ ተሰማኝ። ስብራቷ የኔ ሆነ። እግዚአብሔርን በቃ እኔም ገባሁ አለቀስኩ። በጣም በቃ አለቀስኩ። እኔ በሆንስ በቃ ያመነ ሰው እንዴት ነው አንቺ ሰው አምነሽ ራስን ሰጥተሽ ህይወትሽን ሰጥተሽ ከዛም በኋላ ሳይነግርሽ የሆነ የተሻለ ነገር አለና የሚበላ ነገር ልበላ ነው ብሎ ከአረብ ሀገር መጥቶ ነው አኪድ በቃ አላቅም ብቻ ገብቷችሁ ነው መሰለኝ እሷን ገትቷት ወደ እኔ ሲመጣ እግዚአብሔርን በጣም ነው የከፋኝ። እዛን ቀን ይሄን ታለቀስኩ። በቃ ማታ ሌሊት ሙሉ ሳለቅስ አደርኩኝ። በቃ እኔ ምንድነው እግዚአብሔር ሆይ ለምንድነው እኔ የምትፈተነኝ? እንደዚህ አይነት ሰው ነበረው ያልኩኝ። በቃ አላቅም ምንም አላልኩኝም። ምን እንዳታውቃላችሁ እኔ አልወዳትም፣ እሷ ነው የምትወደኝ። ዛሬ ያ ነገር እኔ ላይ ሆነ ወገኖች፣ እግዚአብሔርን ዛሬ ያችን ልጅ የተናገረ ቃላት ለኔም ተናገረ። ሴት ልጅ መሆን በጣም ፈተና ነው። በቃ እኔ አልወዳትም፣ እሷ ነው የምትወደኝ። ከዛ ምን እንዳላት በዛ ሰዓት ስልክ አንስተው ማለት ነው ስሙን እየጠራች ነው። አትወደኝም እንዴ? ውሸትህን ነው እንዴ? እኔ እኮ በጣም ነው የምወድህ። እኔ እኮ ለነገ ትዳሬ ነው ማስብህ። እኔ እኮ በዚህ አይደለም እኔ ያላንተ ምንም አልችልም ምናምን ስትል እሱ ግን ምን አላት? እኔ ፈልጌ አይደለም ቤተሰቦቼ ነው ፈልጎ ይዳሩኝ ማለት። እኔ እግዚአብሔርን የእሱን ቤተሰቦች አላውቅም። ተገናኘን። በእርግጥ እነሱ ቤት ሄደን ነው እንዳጋጣሚ ያው ምግብ ቤት አላቸው። እኛ ገበያ ገጠር ከፍት ምናምን ልሸጥ ገበያ ሄደን ነው እነሱ ቤት ተገናኘን። ምን አለ ቤተሰቦቼ መርጦልኝ ነው እኔ አይደለሁም ማለት። ያቺ ቀን እኔ የሞት ሞት ነው የተሰማኝ ታውቃላችሁ። ያቺን ቀን ያቺን ሰዓትና ጊዜ አቋርጬ ወደ ቤቴ እንዳልመለስ ቤት ይሄን በማድረጌ ያንቺን ምርጫሽ ልክ አይደለም ተብዬ ቤት አያናግሩኝም። ከማንም ጋር ንግግር የለኝም። የምሄድበት የለኝም። ወጥቼ መስራት አልችልም። እርጉዝ ነኝ። በቃ እኔ ተስፋ ቆረጥኩ። ከዛች ቀን ጀምሮ ጭንቀት ጀመረኝ። ስራዬ ማልቀስ ነው። ምግብ አይበላልኝም። በቃ ምግብ ጭራሽ አልበላም። ሐኪም ቤት ሄዳለሁ። ጤነኛ ልጅ አትወልጂም ወይ በጣም አንቺ በቃ ደክሞሻል ምግብ በቃ ለሱ ይነግሩታል። ታውቃላችሁ እኔ ስራ የለኝም፣ ገንዘብ እጄ ላይ የለኝም። ያለኝን ነገር ክፍለ ሀገር ቤት ሰራው ጨረሱ። በቃ ብር አለቀ። ብዙ ትንሽ ከብቶች ምናምን ገዝቼ ነበር። እነሱ ደግሞ ሰው ጋር ናቸው። ዛሬ በዛሬ ውል አለ። በዛ ውል መሰረት እንጂ መሸጥ አይችልም። በቃ እግዚአብሔርን እኔ ተስፋ ቆረጥኩ። ልቋጨላችሁ። ያቺ ልጅ አለቀሰች። አታላት። በዚህ የኔ ቀጠለ፣ የኔ ስቃይ ጀመረ። ያቺ ቀን በቃ እኔ የሆነ ቦታ ሲሄድ ብቻ ልንገራ ምን ብዬ ልንገራ፣ የኔ ስቃይ ያቺ ቀን ነው። በቃ እኔ ዓለም ሁሉ ነው የጨለመብኝ። ምን አይነት ቅሌት፣ ምን አይነት ውርደት ውስጥ ነው የገባው ብዬ አዘንኩኝ በራሴ። ምክንያቱም የተበላሸ ትዳር፣ የተበላሸ ህይወት፣ ትላንትና ስፈራ የነበረ ወንዶች ዛሬ በትክክል ዛሬን ደገመኝ። በቃ እኔ እግዚአብሔር ሆይ ለኔ በቃ ለምንድን ነው እንደዛ አድርገህ የፈጠርከኝ? ማለት እኔ በቃ እኔ እሺ ባል አይገባኝም፣ ለልጆቼ አባት አይገባቸውም ያልኩ የመጀመሪያም እንደዚህ ይሄም እንደዚህ ለምን ብዬ በጣም በራሴ አዘንኩኝ። መጨረሻ ላይ ወለድኩኝ። ወልጄ በሶስት ቀን በቃ እውነት በቃ እኔ መወሰን አለብኝ።
ምክንያቱም እኔ በህይወት ስኖር ነው ለልጆቼ እኔ በቃ ሌላ ነገር አለ እኔ ለልጅ ያስፈልጋታል ነው ያልኩት። ምናልባት ይሄ እኔ የሆነ ነገር ስሆን ያው ግዴታ ነው ቤተሰቦች ስለሚያውቁት መውሰዳቸው ወይም ማሳደጋቸው አይቀርም። ግን ልጄ ማን አላት? ልጄ ያለ እኔ ማንም የላት። ስለዚህ ለልጄ ስለሚያስፈልጋት አልኩና እግዚአብሔርን እኔ በቃ በ40 ቀን እናንተ ትታችሁ የትና የት መንገድ 2 መኪና 3 መኪና ተሳፍራችሁ አትሄዱም። 4 ልጅ ይዛችሁ አይደለ? ምንም አላልኩም። በጠዋት ተነሳሁ፣ የልጄን ልብስ ሰበሰብኩኝ፣ ቀጥታ ወደ ቤተሰቦቼ ሄድኩኝ። ከየት ነው? የ2 ሰዓት ተኩል ነው የ3 ሰዓት መንገድ ልጄን አቅፌ ወደዛ መጣሁ። ከዛስ ቀን ጀምሮ ተውኩኝ። ነገሮች ሁሉ አረጋግቼ ራሴን ትንሽ አረጋግቼ ዛሬ የት ነው ያለሁት? ዛሬ ስደት ሀገር መጣሁኝ እላቸዋለሁ። ውድ እህቶቼ ከስደት ወደ ኢትዮጵያ ስትሄዱ የእውነት እኔ ማንን አደነቅኩ መሰል? ለምለም የተንቢን በጣም አደነቅኳት። በቃ እግዚአብሔርን ሄደች ስራ ላይ ነው ያለችው። ሄደች ወደ ስራ ነው ወንድ ምናምን አላለችም። እኛ ግን አሁን በቃ ሰው ወንዶች አታለ በአንደበታቸው እኛን ሲያታልሉ ማወቅ አቅቶኝ ተሸወርኩኝ። የተሸወርኩ እና እንደኔ እንዳትሸወዱ፣ እንደኔ እንዳትሆኑ ራሳችሁን አረጋግታችሁ እግዚአብሔርን ራሳችሁን አረጋጉ። በቃ ስትሄዱ ሀገር ቤት ረጋ ብላችሁ ማሰብ ይሄ ነገር ይሆናል ወይ ልክ ነው ወይ ልክ ነኝ ወይ የሚል ነገር ሳታስቡ አንድ ሁለቴ ሳታስቡ ቤቱ ደጋግማችሁ የሄዳችሁ ማየት እንዴት ነው የሚኖረው? ይሄ ነገር የሚመጣት እንዴት ነው? ጓደኞቹን መቅረብ። በእርግጥ ጓደኞቹ አንዳንድ ጓደኞች አሳልፈው እሱን ላይሰጡ ይችላሉ። ግን እግዚአብሔርን በቃ በዙሪያ ያሉትን ሰዎች ማወቅ አለባችሁ። እኔ በዙሪያ ያሉትን ሰዎች አላውቅም። ያየሁት እዛ ቤት ወንድምየው ነው። ወንድምየው አሳልፎ እሱ አይሰጥም። ግን አጠገቤ ከአንድም ሁለቴ ሶስቴ ሴቶች በቃ እየመጡ ሙር ሲሉብኝ ነው የማየው። የሆነ አሪፍ መልክ፣ አሪፍ አቋም፣ አሪፍ ነገር እንኳን ኖሩ ሰው እኮ በጣም በስግግም ይላል አይደለ? ከኔ ባሰ አመዳም ግግም ብለን አብረን ግግም ብለን እነዛም ገግሙ እኔም ገግም ምን መጨረሻችን ምን ሆነ? እኔም ልጅ ወልጄ ታስሬ እስር ቤት ገብቼ ቁጭ አልኩኝ እላቸዋለሁ። ህይወቴን እና ወገኖቼ ከኔ ተማሩ፣ እንዳትሸወዱ በቃ እላቸዋለሁ። ይሄ ነው የምነግራችሁ ነገር፣ ሌላ ነገር ምንም የለም። ብቻ ትዳር መጥፎ ነው። ትዳር ችግር የለውም፣ ገንዘብ ከሌለው ችግር የለውም። አብረን እንሆነን እናድጋለን፣ አብረን እንኖራለን ብላችሁ እንዳታስቡ። በቃ ካለው ራሱን ችሎ የሚያገባችሁ ከሆነ ከሰራ ቤተሰቦቻችሁን በተግባር ሽማግሌ ልኮ አክብሮ ካገባሽ በቃ ምናልባት ቤተሰቦቼን አክብሮልኛል በቃ በትክክል በህጋዊ ነው ያገባኝ ብላሽ ብዙ ነገር ቢፈጠርም ትችያለሽ። ብቻ እኔ እኮ ስለሌለኝ ነው፣ እኔ አፍቃሪ ነኝ፣ እኔ አክባሪ ነኝ ብሎ ነግሯችሁ ከሱ ጋር ቀጥላችሁ ይሄ ውሸቱን ነው። እንደዚህ ካለ ከኋላው 4 5 6 7 ሴት አለችው እግዚአብሔርን። ስለዚህ ከስደት ስትሄዱ የማታውቁትን በተለይ ደግሞ አንድ አካባቢ ላይ ሆናችሁ ስለሱ የማታውቁት ነገር ከሆነ እጅግ በጣም ትበላላችሁ። እጅግ በጣም ስቃይ ውስጥ ነው የምትገቡ። እኔ 1 አመት ከምናምን ተሰቃየሁኝ። ከዛም በኋላ ግን እግዚአብሔር ይመስገን ተገላገልኩኝ። ዛሬ በሰላም በጤና ልጄን ጥዬ ብሰደድም ስራዬን እየሰራሁኝ ነው። እግዚአብሔር አልተወኝም፣ እንደሱ አልሆነብኝም። እግዚአብሔር ይመስገን። እንግዲህ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እኔ እንደዛችኛው ልጄ እንዲሆን አልፈልግም። ልጄ እንደ ትልቋ እንዲሆንብኝ አልፈልግም። 2 አመት ስጨርስ ከዚህ እግዚአብሔርን እናንተ ላይክ፣ ሼር፣ ኮሜንት እያደረጋችሁ ሰብስክራይብ እያደረጋችሁ ካበረታታችሁ ልጄ መናገር ሲጀምር ልጄ ራሱን ሲያውቅ አብሬ ሆኜ በቃ እናፍቃለሁ ይሄን ነገርና እባካችሁ በቃ እኔ እንደረዳችሁ ቁጥሩ ሰብስክራይብ ሼር እያደረጋችሁ ብቻ አበረታቱኝ እላችኋለሁ። ቸር ሰንብቱ። አመሰግናለሁ።